አሰሪዎቼ አንቺ እብድነሽ አንቺ አብደሻል እያሉ ሁሌ ይመቱኛል። እጄ እንዳለ ቆሳስለዋል። እየሰራሁ ያለሁት በነፃ ነው። ሳልሞት ከዚህ ቤት አድኑኝ፣ ስቃይ ውስጥ ነው ያለሁት ብላናለች። እችን እህታችንን መልእክቷን አዳምጡ። የሷ ስልክ ቁጥር እሰጣችኋለሁ። እባካችሁ ይሄንን ቪዲዮ ሰምታችሁ አይታችሁ ዝም እንዳትሉ ለሪያድ ኤምባሲ አድርሱ። እንዲሁም ከቻላችሁ ለሀቢባ አድርሱላት። በህይወት እያለች ማውጣት አለብን። እችን እህታችን በጣም ታማለች። በዛ ላይ በነፃ እየሰራች ነው። መልእክቷን አንዴ ላሰማችሁ። አብዳለች ምጅኑን ነሽ እያሉ ነው። ሰላም አዶና ደሞዝ አይሰጠም እንጂ ቤት ለኔ 3 ዓመት ነው። ከዚህ በፊት እንደሚስ ደሞዝ ተከልክሏል። የሲሰራው ኤምባሲዎቹ ጋር ሲደርስ ነው እኔ ስል ተቀምጬ አደራሻዬን አጠፉ። ስለዚህ አሁን 3 ዓመት ጨርሼ 4ኛ ዓመት ለነሱ በነፃ እየሰራው ነው። 2 ዓመት ኮንትራት ጨርሰዋል። የ1 ዓመት 4 ወር ደሞዝ አስገብቶ 8 ወር ደሞዝ እየቀለ ነው። ስለዚህ እኔ ሌላ ሰው ጠይቆ አገር እንድትገባ ልጅቷ ታማለች፣ ታህመምተኛ ነች፣ አገር እንድትገባ ብሎ ሰው ጠይቅ አስወጣችሁ አሳስራታለሁ እንጂ የትም እንዳሰራ ያለን እያስፈራራ ነው። እኔ ህመም ውስጥ ነው ያለኝ፣ ታማሚ ነኝ፣ በጣም አሞኛል። ይሄንን ነው የሚያመኝ ብዬ ማስረዳት አልችልም። በጣም አሞኛል። እንደዛ ህመም ውስጥ ሆኜ እየሰራው እየደከሙ የሚተኛበት ማረፊያ የለም። ቁጭ ብዬ ነው የሚያደረው። ስራዬ ነው፣ ህመሜ ነው፣ እንቅልፍ ማጣቴ ነው፣ ሁሉ ነገር ነው። እኔ አሁን አገር መግባት ነው የምፈልገው። ከዚህ በፊት ሴትዮዋ መጣች፣ እጄን እንደዚህ ሊጣለች፣ እግሬን ሰብራለች። እያለቀስኩ እምባዬ እንደዚህ ጠብ እያደረኩኝ ስሰራ አብዳለች ምጅኑን ነሽ እያሉ ነው። ቪዲዮ እናንተ ከደረሳችሁ የኔ ስልኩን የልጅቷ ቁጥር ልስጣችሁ እባካችሁ። ሪያድ ውስጥ ነው ያለችው። ሪያድ በስልክ ቁጥሯ 05 58 66 89 14 ደግሞ አለው 05 58 66 89 14። እቺን እህታችንን መርዳት የሚችሉት የሳዑዲ አረቢያ ሪያድ ኤምባሲዎች ናቸው። ከዛ ቤት ማውጣት አለባቸው። አንደኛ ነገር እጇ ሁላ ቆሳስለዋል፣ ታማለችም ይመስልኛል። እኔ አውርቻታለሁኝ በበኩሌ። እኔ አሁን አግኝቼው ነው ይሄንን ደወልኩላት። ቪዲዮውን ሼር ተደርጎልኝ መጀመሪያ ከዛ ቤት ወጣች አልወጣችም የሚለውን ነገር ደውዬ ጠየኳት። ያለችበትን ሁኔታ ነግራኛለች። በጣም ነው የምታሳዝነው፣ እያለቀሰች ነው በየቀኑ። ሰዎቹ ግን ያስፈራሯት ነው ያሉትና በነገራችን ላይ አረብ ሀገር ያሉ አንዳንድ እህቶቻችን እንደዚህ ችግር ውስጥ ስቃይ ውስጥ ሲገቡ ሰው መጥቶ እንደዚህ ማስታወቂያ ሲሰራ ቶሎ ብላችሁ በቻላችሁት አቅም መርዳት አለባችሁ። በተለይ ሳውዲ አረቢያ ያላችሁ አረብ ሀገራት ላይ ያላችሁ ኤምባሲዎች ማለት ነው፣ ስራችሁ ነው። ስለዚህ እህቶቻችንን እንደዚህ ችግር ውስጥ አሁን ቢሞቱ ሳውዲ ሀገር ለመላክ እኮ እንዴት እንደምትሆኑ ያ አይደለም። በቃ ችግር ውስጥ በገቡ ሰዓት የሆነ ነገር ላይ በደረሱ ሰዓት ቶሎ ብላችሁ ሄዳችሁ እነዛን እህቶቻችንን ማዳን የምትችሉ ከሆነ ማንኛውንም ሴት አረብ ሀገር ላይ አትሞትም፣ አትታመምም፣ ስቃይ ውስጥ አትገባም። አሁን እቺ ልጅ አንደኛ በነፃ እየሰራች ነው 8 ወር በሙሉ እንዳለችኝ የኔ የምሰራበት ሰውየው ከፊሌ ቢሮ መክተብ የሱ ወንድም መክተብ ውስጥ ይሰራል አለች። አያችሁ። ስለዚህ እችነታችን ምንም አይነት መፍትሄ በራሷ መንገድ ልታገኝ አትችልም። አንደኛ ያላትን ደሞዝ ከዛ ቤት ይዛ መውጣት አለባት። ሌላው ደግሞ በጤናዋ በሰላም ወደ ሀገሯ መግባት አለባት። ስለዚህ ሪያድ ነው የምትገኘው። ሪያድ ያላቸው ኤምባሲዎች እባካችን እችነታችንን ልትረዷት ይገባል። አመሰግናለሁ።